ሰላም ነው። እንግዲህ ያው ወርቄ አካባቢ መሰለኝ ያላችሁ። እሺ አሁን እነዚህ አጋራሪዎች የወሎን ተግባር ምንጊዜም ለመቀማት ነው የሚሯሯጡት። ወሎ በመከላከያ ደረጃም ኮሎኔል ጄኔራል የሚያወጣው በመከላከያ ደረጃም ቀደም ሲል አንስቶ የወሎ ህዝብ ይታወቃል አርበኝነቱ። አሁንም በህወሓት ጦርነት በ2013 ከዚህ ከወርቄ ጀምሮ ሀራ፣ ዲሊሮጋ፣ ጋፍራ፣ ከሚሴ ዋጋ የከፈለ የወሎ ህዝብ ነው። በትክክል ይሰማል። በደንብ ይሰማኛል። ይሰማዋል። ስለዚህ ይህንን ድል ለመቀማት በ2013 እኛ ከዚህ ራያ እዚህ ወርቄ ላይ እየተዋጋን እያለነ ከራያ ቀስቅሶ ቆቦ፣ ሮቢት፣ ቆብየን፣ ሀራ እስከ ሀሮን ይዘው እስከ አፋር ክልል እስከ ላሌ ከተማ ድረስ ይዘውት እያሉ ሶስት ልጆች ሆነን እኛ ዲሊሮጋ ሄደን ገብተን ሜዳ ለቀን ነበር። በእነዚህ እዛ የሚዲያ ተባባሪዎች መጥተው አግኝተውና ያን ሁሉ አውርተን ተመልሰናል። እሺ መከላከያ ሰራዊት ገና ሀራ እያለ እኛ ሮቢት ገብተን ሮቢትን ተቆጣጠረ። በማግስቱ ቆቦ ገባነ። እሺ ጥቁር አስፋልት ከልክል ነው ኑሮናን ያነዚህ ህወሓት ላይ መኪና ይዞ ለመመላለስ ቀን መሬት ካልሆነ በስተቀር ማታ መኪና ይዞ አልፍም። የቆቦን አስፋልት ወደዛ ወደ ትግራይ ሲሄድ ማለት ነው። እሺ ከዛ ያንን ጦርነት ዋጋ ከፍለና ሮቢት በገባን ቀን ወደ 87 አካባቢ ይሆናል። እዛ ጨፈጨፍነው ጁንታን ሁላ ጨርስ አድርገን ቆቦ ከገባን በኋላ እኛ የማረክናቸውን መጥተው እንደመሬ ወደ 8 ሴቶች ነበሩ። እነዛን ሁላ ደፍረው እኛ የማረክናቸውን ወንዶችም ነበሩ። እነዛንም ወስደው ገለው የምስራቅ አማራ ፋኖ የማረከው ብለው በሜዳ ለቀቋቸው። እሺ በጣም ያሳዝናል። እኛ በዛን ሰዓት የሜዳ ተባባሪ የለንም። የአህመድ እሱ አህመድ ወሎ የሚለው ልጅ የደሴው ልጅ አንድ ጊዜ መጥቶ ያው እንተባርቆ ነው ተመልሶ ሄዷል። ለብዙ ጊዜ ያው ገድላችን ተደፍኖ ኑሯል። ነገር ግን እሱ ነገር ካበቃ በኋላ ያን ሁላ ድል እኛ የለፋንበትን የወራኑን መኪና አምቡላንስ እስከ ባትር አልቀረም ይዘውት የሚሄዱ ሁላ ሙሽልቅ አድርገና እንደውም ለደቡብ እዚህ ይመስለኛል የወራን መኪና ማስረከበን በአምቡላንስ ድረስ ልንለዋወጥ ተፈራርመን ተለያይተን ነበረ በዛን ሰዓት። እና ቀኑ ከነጋ በኋላ እያጋረሩ ጀግና ሆነው አርመኛ ሆነው በችግሩ ሰዓት ደሴ ሉሲ ሆቴል ነው ምሬ የከረመው። እኛን ሁላ ጨዋታን ስንኖር በአልጫን እየበላን እሱ ሉሲ ሆቴል እዛ ተከራይቶ አማራ ህዝብ እያጋረረ ኑሯል። እሺ ኋላ በ2014 ወደ ፋኖ እንደራጅ ብለው የሆነ ክፍተት ወጥቶ እኛ ተከፍለን ወደ 480 ወጣት ይዘን አብዱሱር የሚባል ልጅ ነበረ። እሱ ጋራ ወደ ፋኖ ተቀላቀልንና ቆቦ ስብሰባ ላይ ሆነን ስናወጋ ምን አለ፣ እኛ የመጀመሪያ ህወሓትን ጦርነት ስናበቃ የብልጽግናውን መንግስት ነው የብልጽግና መንግስት ከጨረስን በኋላ ሀቀም በኋላ የመጡ አክራሪ ሙስሊሞችን ነው የምናጠፋው የሚል አነሳ እሱ እዛ ስብሰባ ላይ። እሺ ከዚህ
23 ከራያ እየሸሸህ መጥተህ ከሰራውትህ ሳሙናና ልብስ ሳይቀር ወርቅ ያድለን እኛ እየተዋጋን በ2013 እናንተ ቁጭ ብላችሁ የሶስት ወር ወርቅ የተደፍጠህ ነበረ። ያንን ጦርነቱ እየተባባሰ ሲሄድ ጠፍተታችሁን ከአራት አይታችሁን አድርገህ አልፈህ ከሚሴ ገባህ። ከሚሴ ሉሲ ሆቴል ከርመህ ከመጣህ በኋላ አሁን ይሄንን አጀንዳ ይዘህ ከመጣህ እኛ እንደ አማራ መስሎን ነበር ያወጣነው። አጀንዳው እንደዚህ ከሆነ ጥሩ ነው ብለን ከዛ ወጥተን እኛ የወሎ ፋኖ መሰረትነ። እሺ የወሎ ፋኖን ስንመሰረት የሙስሊሞች ሴት ናቸው ለነሱ እህል እንዳትሰጡ ምግብ እንዳትሰጧቸው፣ ስለዚህ እነሱ መጥፋት አለባቸው መበተን አለባቸው ያለው ቆቦና ሮቢት እስከ ወልዲያ ስብሰባ እየሄደ በህዝብ ይረጭ ገባ። እሺ ይገርማል። ስለዚህ እኛን እስከዚህ ይህን ያህል የምትፈርጀና ሆነ እንታያለን ብለን እኛም በዛን ሰዓት ጦርነቱ ሲያበቃ መንግስት ወልዲያ ላይ ተሰብስበን እናንተ እንግዲህ ፋኖ ይሁን ክትትክም አንጠይቅም ትጥቅህን ይዘህ ወደ ቤትህ ግባ ሲለና እኛ የወሎ ፋኖ ሰራዊታችንን ይዘን በየቤታችን ገባን። ኦኬ በየቤታችን ስንገባ እነሱ ምንጊዜም መከላከያን እያፈረሱ ከጀርባ መሳሪያን እየወረሱ የደከመውን እየገደሉ ከጀርባ ሲከተሉ ስለነበረ ግቡ ሲሏቸው አንገባም ብለው ወጡ። ወጡ መንግስት ጋር እየተጋጩ ያለ አሁንም ያው ስለነቃንባቸው ቅድሚያ ወሎ ማጥፋት አለብን ብለው ዲሌሮ ጋር እስከ አራሪትም ገብተው ነበረ። ባህራም ሰው አግቱ ገባን ሄደውን በተለያየ የወሎ ተወላጅ የሆነውን ከዛውና ሀፋኖ ውስጥ ያለውን ድረስ ራሱ ይጨፈጭፉት ገባ። እነ መሬ እነ መሬ እሺ ሄሎ ስለዚህ በዚህ ጦርነት በዚህ ጦርነት እኛ ግንተናቸውም አሎ አይሰማም? አሁን ይሰማል። አሁን ይሰማል። አሎ ይሰማል። አሁን መብረቁ ወይ ይሰማል። 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 አሎ ይሰማል። ሻለቃ ማመር ሰይድ ይሰማል። ከተሰማ ያው ልቀጥል። ስለዚህ ዙረው የወሎን ህዝብ ለመውጋት በተለያየ አቅጣጫ በመርሳ እንደደምልን እና ሐሰንን የወሎ ፋኖም እንዲፈርስ አድርገው እኔንም ሁለት ቢሬን ነበር እና ወርቄ ዘሮ ገባና ያንን ቢሬን ለመክዳት ሞክረው እሺ የሰማኝ ቆስየም ያንን ቢሬን ዋቴ ቆሰልኩ ማታ ስንዋጋ ውለን ያንን ቢሬን አሸንፌን የሚሸገባሁን እኛና እንደምን ድረስ እንድንፈረካከስ ሰፊ ስራ ሰርተው ነቃን። እኛም ተመልሰን ተደረጃጀን እንደምን ጋራ እና ሐሰን ጋራ እንድንጠላላ ገንዘብ ዘርፎ ሰው እንዲሸሽ ማንነታችን ጠፍቶ በቃ የወሎን ህዝብ እንደፈለጉ እንዲዘርፉት እንዲገሉት ለማድረግ ብዙ የሰፋ አጀንዳ ሰርተው ነበር። አልሆነም እሱ ነገር። ያው ዘንድሮ ደግሞ ባለፈው እዚህ እንገባለን ብለው አንድ ቀን ቅዳሜ አካባቢ በገበያ ቀን ሊገቡ ሞከሩ። ተጋጠምነ። ከዚህ የተጃመርነ ዞብል ተራራ እስከሚሆኑ ናቸው። እሺ ይሰማል። ሻለቃ ማመር ሰይድ ይሰማል። ይሰማል። በቃ ይሰማል። እሺ 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 መብረቁ ወይ ይሰማል። 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 እኔ እየሰማሁ ነው። ኦኬ እሺ እሺ በማ